ሰላም እንኳን ወደ ቲፒጂ ወይም ዘ ፖይንተር ጀርኒ በሰላም መጣችሁ። ዛሬ ቀን ሜይ 4 ነው፣ ሰኞ ቀን ማለት ነው። ያው እንግዲህ እንደተለመደው ከደኝ ጀምራለን ማለት ነው ማርኬታችን። እሺ ያው ሰኞ እንደመሆኑ መጠን እንዲሁም የወሩ የመጀመሪያው ሳምንት እንደመሆኑ ዛሬ ኤክስፔክት ያደረኩት የነበረው ቡሊሽ ነበረ ባያሴ ማለት ነው። ከዛ ማርኬቱ ምን አድርጓል? ኦሬዲ ደግሞ ፎር አወር ላይ ኒድ የሚፈልገውን ሊኩዊዲቲ አግኝቷል ማለት ነው። ስለዚህ ቡሊሽ ነበረ ኤክስፔክቴሽኔ፣ ግን ማርኬቱ አናሊሲስ ወይም ደግሞ ከዋን አወር ላይ ሲሄድ የሚፈልገው ነገር ስላገኘ ወደ ቤሪሽነት ነበረ ኮንሲደር እያደረኩት የነበረው ማለት ነው። ስለዚህ እንዳያችሁት ዴይ ላይ ቡሊሽ ሳይን ወይም ቡሊሽነትን ፈለኩኝ። ለምን አትሊስት ማርኬቱ ከዚህ እዚህ ወይ ደግሞ ከዚህ እዚህ መጀመር እንዳለበት ነበረ ሐሳቤ ማለት ነው። እዛ ማርኬቱ ምን አደረገ? እስኪ ማርኬቱ ኦሬዲ እንደምታዩት ፎር አወር ላይ የሚፈልገውን ነገር አግኝቷል። ፕሪሚየም ውስጥ ገብቷል። እንደገና ከዚህም ብንወስድ ፕሪሚየም ውስጥ ገብቷል፣ ሃይ ወስዷል። ስለዚህ ይሄን ወደ ላይ ሰብሮ ሊወጣበት ምክንያት ምንም አይኖርም ማለት ነው። ግን ስቲል ምን ኤክስፔክት እናደርጋለን? ምንድነው ይሄ ጋፕ አለ አይደለ? ዊክሊ ጋፓችን ላይ ዊክሊ ጋፑ በሰፋ ቁጥር ወደ ላይ ሊያወጣ ይችላል። አሁን ለምሳሌ አሁን ኤክስፔክቴሽን የነበረው አሁን ሰንዴይ የሚለውን ከሰንዴይ ጀምሮ እንዲያው ወይ ደግሞ ከመንዴይም ቢሆን ችግር የለም። እንግዲህ እንደምታዩት እኔ አሁን ኤክስፔክት ያደረኩት የነበረው ማርኬቱ ከዚህ እዚህ እንዲወጣ እንዲመጣ ነበረ ማለት ነው። ግን ምን አድርጓል ማርኬቱ? ያው እንደምታዩት ማርኬቱ እዚህ ጋር ጀመረ ማለት ነው። እዚህ ፌር ቫልዩ ጋፕ ውስጥ ገባ። ፌር ቫልዩ ጋፕ ውስጥ ከገባ በኋላ ሰንዴ ላይ ሌሊት እንዲህ ያለ ማውረድ ጀመረ ማለት ነው። ለዚህ አሁን እኔ ቀኑ ሳይጀምር በፊት ምን አደረኩኝ? ማርኬቱን ከፕሪሚየም ዲስካውንት ጠበቅኩት። ኤዥያ ላይ ገብቷል፣ ኤዥያ ላይ ማለት ነው። እንደገና 00 ላይም ገብቷል። እንደገና ደግሞ ኒውዮርክ ላይም ገብቷል ማለት ነው። ስለዚህ አሁን 50 ሚኒት ላይ እንወረድና ደግሞ የነበረውን ሴትአፕ ላሳያችሁ ማለት ነው። እሺ አሁን 50 ሚኒት ላይ ስንሄድ ኤክስፔክት ያደረኩት የነበረ ያው እንደምታዩት ፕሪሚየም ውስጥ ገብቷል። አሁን እንደገና ፕሪሚየም ውስጥ ገባ ማለት ነው። ግን ቤሪሽ እንደመሆኑ መጠን ማርኬቶችን ሃይ ቴክ አውት እንዲያደርግልኝ ነበር የፈለኩት። ለምን እዚህ ጋር ፌር ቫልዩ ጋፕ ስላለ፣ ፌር ቫልዩ ጋፕ ብቻም አይደለም ፌር ቫልዩ ጋፕ አለ። ፌር ቫልዩ ጋፕ ብቻ ነበረች ከዚህ ጋር ፒፒአር ይሰራል ብዬ ነበር ያሰብኩት፣ አልሰራም። ከዛ እዚህ ጋር ሌላ ይሄንን ሃይ ቴክ አውት ለምን እንዲያደርግልኝ ጠበቅኩኝ። ኦሬዲ እዚህ ጋር አካባቢ ኤምኤስኤሱን ሰርቷል፣ ቴክ አውት አድርጓል። እነዚህን ሃዮች እዚህ ጋር ያለውን ሃይ በቦዲ ሰብራል። እንደገና ወጥቶ ይሄንን ይሰብርና ይሄን ፌር ቫልዩ ጋፕ ተጠቅሞ ይወርዳል ብዬ ነበር። ማርኬቱ ቶሎ ነው ወረደው ማለት ነው። ቶሎ ኦሬዲ ፕሪሚየም ውስጥ መግባቱን እንዳወቀ ወረደ ማለት ነው። አሁን 5 ሚኒት ላይ እንግባና እኔ የገባሁት ኢንተሪ ምንድን ነበረ ነው ላሳያችሁ። እንግዲህ እንዳሳየኋችሁ ሎ ሃይ ሎ ወይ ደግሞ ሃየር ሃይ ሃየር ሎ ያለ ሰርቷል። እዚህ ጋር በቦዲ ተሰብሯል፣ ወረደ፣ እዚህ ፌር ቫልዩ ጋፕ ውስጥ ገባ። እኔም አሁንም ተጠቀምኩት፣ ወጣ። ግን እኔ አሁን ኤክስፔክቴሽን የነበረው ማርኬቱ እንዲመጣልኝ ነበር። እዚህ ፌር ቫልዩ ጋፕ ስላለ
ፕሪሚየም ዲስካውንት እንዲገባልኝ ነበር የፈለኩት። ጎልደን ዞናችንን እናብራና ማርኬቱን እኔ ምን አደረኩት? ባያልኩት ካውንተር ትሬድ ገባሁኝ ማለት ነው። ለምንድነው እንደዛ አደረከው? ማድረግ የለብህም ነበረ ካላችሁኝ ደግሞ ምክንያቴን ላስረዳችሁ። ሎንግ እዚህ ጋር ሎንግ እዚህ ጋር ኤስኤላችንን እዚህ ጋር እናስቀምጣለን። እዛ 1 to 2 ጠብቃለን። እንግዲህ አይታችኋል ማርኬቱ እንደተሰበረ ነው ሚነካልኝ የነበረው። ግን ምን አደረገ? ወርዶ ቴክ አውት አደረገኝ ማለት ነው። በእርግጥ ይሄ ሌላ ጥፋት ነው። ለምን ባያሲን አልተከተልኩም? ካውንተር ትሬድ ገብቻለሁ። ከዚህ በፊትም 2 ትሬዶች ይመስለኛል ካውንተር ትሬድ ገብቼ ሉዝ አድርጌያለሁ። አሁን የተረዳሁት ነገር ምንድነው? ስቲል የምሰጠኝ እኔ ደግሞ አናሊሲስ የሚሰጠኝ ባያስ ትክክለኛ እንደሆነ አንደኛ ተረድቻለሁ። ትክክለኛ ነገር እንደሚሰጠኝ አውቄያለሁ። ስቲል ካውንተር ትሬድ አያስገባኝም ማለት ነው። ካውንተር ትሬድ ልገባ እችላለሁ፣ ግን መግባት እንደሌለብኝ ነው አሁን ያወቅኩኝ ማለት ነው። ስለዚህ አሁን ከዚህ ጥፋቴ ይሄንን ካወቅኩኝ ሴታፑስ ምንድን ነበር የሚለውን እኔ እንደምታውቁት ቤሪሽ ማርኬቱ ቤሪሽ ነበረ ብያቸዋለሁ። ኦልሬዲ ፕሪሚየም ውስጥ ገብቷል። ከዛ ምን አድርጓል? 20 ወስዷል። እቺኛዋን ይሄን 20 ወስዷል። ወረደ። ምን አደረገ? ቀጥታ መጣና እዚህ አካባቢ በቦዲ እቺን ካደል በቦዲ ሰበራት። ከዛስ ከዚህ እስከዚህ እንደዚህ ይመስለኛል። ይሄ በጣም ወረደ። እስኪ አሁን ከዚህ እስከዚህ እንሞክረው። ጎልደን ዞናችን ኢንተሪውን ለማወቅ ያክል ነው። ይሄን መንገባት እንችላለን። ይሄን ካልሆነ ደግሞ ይሄ ካመለጠን አሁን ለኔ ይሄ ጉድ ኢንተሪ ነው ብያለሁ። ለምን ኤምኤስኤሱ የተሰራው በዊክ ነው። በዊክ ነው የተሰራው ኤምኤስኤሱ በዊክ መሰራት የለበትም። ስለዚህ ነው እዚህ ጋር መጣና ይሄን የዚህን ካንድል ተጠቀማለሁ ማለት ነው። እንደምታዩት ነካ አድርጓታል። ካቀረብኩት ዲስቶርድ ስለሚሆን ሴል እንለዋለን ማለት ነው። እዚህ ጋር ሴል እንለዋለን። ይሄንን ሃይ ብትናደርግ ትንሽ ስለሆነ ብዙ አይጎዳንም። እዛ ዋንቱቱን እንጠብቃለን። ዋንቱቱ ምኑ ጋር ወጥቶልናል? እዚህ ጋር ወጥቶልናል ማለት ነው። ዋንቱቱ ወይጋችሁ እዚህ ጋር ብንገባ እዚህ ጋር መውጣት እንችላለን ማለት ነው። ሌላም ቦታ ኢንተሪ ነበረው። ኢንተሪ ሰጠው ሌላም ቦታ የቱ ጋር ካለችኝ እዚህ ጋር ሌላ ፌርቫሊ ጋር ሰጥቷል። እንደዚህ በእርግጥ እንደዚህ አይነት ቦታዎች ላይ ጎልደን ዞን መጠቀም ሊከብድ ይችላል። ለኢንተሪ ብቻ ስለሆነ ጎል ሊከብድ ይችላል። አንደኛ ጠባብ ናቸው፣ ናሮ ናቸው፣ አይመቹም። ነገር ግን ለምሳሌ ሌላ ኢንተሪ ደግሞ ይሄ አውት ኦፍ ኪል ዞን ነው። በቃ ለንደን ላይ እነዚህ ናቸው ኢንተሪዎቹ። ከዛ ይሄን የመሰለ ኢምፐልሲቭ ሙቭመንት ፈጠረልን። ብሬክ አደረገ፣ ወረደ፣ ወጣ፣ ወረድ፣ ኒውዮርክ ገባ። አሁን ኒውዮርክ ላይ ምን እናደርጋለን? እዚህ ጋር ያለ እዚህ ጋር አለ ኢንተሪ ነው የምንፈልገው ማለት ነው። እዚህ ጋር ሴል ብንል ሴል እዚህ ጋር አካባቢ ብንል ለምን ብዙ ጊዜ እኔ ለወሯን ነው መጠቀማት ስለምትቀርበኝ። እንደዚህ ብናደርግ እዛ ዋንቱቱ ብንጠብቅ
ዲስካውንቱ ተጠብቅ ማርኬቱ ወጥቶልን ነበረ ማለት ነው። ስለዚህ የዛሬው ትሬድ ይህንን ይመስል ነበረ ማለት ነው። ያው ማርኬቱን በባያስ መከተል እንዳለብኝ አሁን ባለፉት በ15 ቀን ወይም ደግሞ በአፕሪል በነበረኝ ትሬዶች ብዙ ነገር ተምሬያለሁ፣ ብዙ ነገር አውቄያለሁ፣ ብዙ ነገር ቴስት አድርጌ ነበረ፣ ባክ ቴስት አድርጌ ነበረ። ስለዚህ ሜን ደግሞ ከነዛ ስህተቶች ይማራለሁ ብዬ አስባለሁ። በእርግጥ ሜን በሌላ ስህተት መጀመሬ ለበጎ ነው። ለምን እኔ ትምህርት ስለሆነ ማለት ስህተት ሳይሆን ትምህርቶች ናቸው። ሉዝ ማለት ለእኔ ትምህርት ነው። ስለዚህ ምንም የሚደብር ነገር የለውም። ሉዝ ነው ያለ ነገር ነው። ግን አብዛኞቻችን ልናደድ አይገባም። በእርግጣው ሊያናድ ይችላል። ሉዙ ሲፈጠር ለምን እንደዚህ ሆነ ብያለሁ። ገንዘቡ ስላጣሁት አይደለም። ገንዘቡ ችግር የለም፣ ማጣቱ ችግር የለም። ግን የማጣት ምክንያት ነው የሚያናደኝ። በራሴ ትክክል ሆኖ እንደዛ መግባቴ አንድ ዲሲፕሊን መሆኔ ጥሩ ነገር እያሳየኝ አይደለም ማለት ነው። ስለዚህ ራሴን ስትሪክት ማድረግ አለብኝ። ከዛ በዛ ሰርክል ወይም ደግሞ በእነዚህ ራሴን ባከበብኩት መስመር ሶን ፍሪሊ ልንቀሳቀስ የምችለው ፍሪሊ ሌላም ፖዚሽን እንኳን ሊያዝ ብችል መያዝ የምችለውና አብዛኞቻችሁ ሉዝ ባጋጠማችሁ ቁጥር ለምን ብሩ ሉዝ አረኩኝ ማለት ያለባችሁ ሴታፔ ለምን አልሰራም ነው። ገባችሁ? ሲግናልም እንኳን ብትወስዱ ሲግናሉ ለምን አልሰራም እንጂ ብሩን ስላጣችሁት አይደለም። መልእክት ነው የሚነግራችሁ፣ ወይ ፌክ ነው ወይ ደግሞ ለበጎ ነው የተባላችሁ ነው። እና ብሩ ማጣት ሳይሆን ሴታፑን ለምን ትክክል አይደለም የሚለውን ለማወቅ ነው መሞከር ያለባችሁ። ስለዚህ ይሄን ይመስላል ማለት ነው። በእርግጥ አሁን ኒውዮርክ ላይ ሸዋጅ ነገር ነበረው። ሸዋጅ ነገር ምንድነው? ያሸዋጅ ነገር ካላችሁኝ እዚህ ጋር ሃይ ሰብሯል፣ በቦዲ ነው የሰበረው። ወጣና ፌር ቫልዩ ጋፕ አገኘ፣ ብሬከር ብሎክም አግኝቷል፣ ብሎ ነው የወረደው ማለት ነው። ይሄ አሁን እንዴት ነው ልንገባው የምንችለው ካላችሁኝ ፕሪሚየም ዲስካውንት ነው የሚጠቅማችሁ። የፕሪሚየም ዲስካውንት ፓወር እኔ እንደውም ማርኬቱ ላይ የተመሰረተው በፕሪሚየም ዲስካውንት ነው። ማርኬቱ ሲመሰረቱት ራሱ ይመስለኛል። ይህን ግራፍ ይህን ካንድልስቲክ ሙቭመንት ሲያሳይ ፕሪሚየም ዲስካውንት ነው ሁሌ የሚሰጠው፣ ሁሌ ማለት ነው። እና አንዳንድ ጊዜ እንደዚህ አይነት ሸዋጅ ሴታፖች ሊያመጣ ይችላል ማለት ነው። አብዛኞቻችን ይሄ ሃይ ቴክ አውት ሲደረግ ካየን በቃ እዚህ ፌር ቫልዩ ጋፕ ውስጥ ሃይ ባይ ላለው እና ይሄው ወጥ ላይ ወጣል። ይሄን ሃይ ቴክ አውት ሲደረግ ኤምኤስኤስ ብለን እንወስዳለን። በቃ ሉዝ እንሆናለን ማለት ነው። ስቲል በራሳችንን መከተል እንዳለብን ነው እኔ ፎሎ ማድረግ። ከዛ ውጪ የተፈጠሩ ነገሮች ሊያገቡን አይችሉም ማለት ነው። ይሄን ይመስላል ማለት ነው የዛሬው የሰኞ ወይም የሜይ 4 ቪዲዮ። ዴይ 18 ነው ይመስለኛል። ዴይ 18 ነው። አሪፍ ፕሮግረስ አድርገናል። ከዚህ በፊት እንደዚህ አይነት ቪዲዮ ኮንሲስተንትሊ ለቅቄ አላውቅምና አሪፍ ፕሮግረስ ውስጥ ነው ያለነው። እናንተም ለምትደግፉኝ ድጋፍ አመሰግናለሁ። ለቪዲዮ እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ሰላም ዋሉ፣ ሰላም ደሩ። ቻው።